ሰላም ተመልካቾቼ እንዴት ናችሁ? የሾርባ አሰራር አሳያችኋለሁ ዛሬ። ለዚህ ብርድ የሚሆን ለሱም የሚያስፈልገን ለሾርባ አሰራር እዚህ ጋር ገበታ ቅቤ ትንሽዬ ወደ 100 ግራም የሚያክል ነው የተጠቀምኩት። ከዛ ባሮ ሽንኩርት አብራችሁ እንደዚህ ትንሽ ካረጋችሁ በኋላ እዚህ ጋር ደግሞ ካሮትና ድንች ከትፍ ያዘጋጀሁት ነበረ። አብሬው እንደዚህ አዋህዳለሁኝ ማለት ነው ከባሮ ሽንኩርትና ከገበታ ቅቤው ጋር ማለት ነው። ባሮ ሽንኩርት ነጭ ሙሉ በሙሉ ነጭ ካገኛችሁ በጣም ጥሩ ነው። እሱም እንደዚሁም ከሆነ እንደዚሁም ይቻላል። ይሄ አረንጓዴ የሆነ ባሮ ሽንኩርት ከዛን ትንሽ ከድናችሁ እንደዚህ ታማስሉታላችሁ ማለት ነው። ሙሉ በሙሉ በደንብ መብሰል የለበትም። ድንችና ካሮቱ እንደዚህ ትንሽ አብሮት ጥሩ ጣዕም እንዲይዝልን ትንሽ ከድነ ነው እንደዚህ እናዋህደውና እያበሰል ነው ማለት ነው። እናየዋለን። እሳቱንም እያየን ነው። በጣም ነው የምትወዱት እውነት በጣም። እኔ ለመጀመሪያ ጊዜ እዚህ ሀገር መጥቼ የወደድኩት ምግብ ቢሆን ይሄ ነው ማለት ነው። ከዛ እዚህ ጋር ሱፕ እንዲሆንልን ውሃ አደረግንበት። ከውሃ ይልቅ ሌላ ለሚሰራ የራሱን የቻለ ሌላ ከአሳ የሚሰራ መረቅ አለ። እሱንም አሳያችኋለሁ። እኔ አሁን ስለሌለኝ ውሃ ነው የተጠቀምኩት። በቀላሉ ውሃ ማድረግ እንችላለን። ከዛን እዚህ ጋር ደግሞ ሳልመን አለ። ሳልመኑን እንጨምራለን። ከዛን ደግሞ የምግብ ክሬም አለ። ክሬሙን ከላይ እንደዚህ እናደርጋለን አብረነው። ምክንያቱም ሳልመን ብዙም እሳት ስለማይፈልግ ክሬሙ ጋር እንደዚህ አንድ ላይ አድርገን አማስለነው እናንከድናለን ማለት ነው። በእውነት በጣም ትወዱታላችሁ። እኔ የመጀመሪያ እንዳልኳችሁ ቀምሼ የወደድኩት እዚህ ሀገር ቢሆን ይሄንን ነውና በጣም ነው ደስ የሚለው ጣዕሙ። እና ጫው እንደምታዩት አንድ ትንሽዬ ማንኪያ ያለችኝ በሷ አደረኩባት። ከዛ ብላክ ፔፐር እኔ ትንሽዬ ነው የተጠቀምኩት። ሌላ ብዙ ይሄን ያክል ግብአት አይፈልግም። የእውነት እንደምታዩት አይደለም፣ በጣም ነው የሚጣፍጠው። ሞክሩት እመኑኝና እዚህ ሀገር ይሄ በጣም የሚወደድ ሾርባቸው ነውና በጣም ነው ደስ የሚለው ጣዕሙ ራሱ ትወዱታላችሁ እንደቀመሳችሁት የመጀመሪያችሁ እንኳን ቢሆን። ከዛ እዚህ ጋር ደግሞ ስሙ ምን እንደሚባል ይቅርታ አላወኩም። ኮመንት ሴክሽን ላይ አስቀምጥላችኋለሁኝ ስሙን ካወቅኩኝ። ቅጠል ይሄ ትንሽ በጣም ስስ ቅጠል አለች እና እሱ ነው ዋናው የበለጠ ጣዕሙን የሚያወጣልን። ከወደዳችሁ ላይክ ሰብስክራይብ ማድረጉ እንዳትረሱ። ደስ የሚለው ደግሞ 1000 ሰብስክራይብ ልገባ ነው። በእናንተ እርዳታ ስለምታደርጉልኝ ሁሉም ነገር እግዚአብሔር ያክብርልኝ። ሰላማችሁ ይብዛልኝ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።